ጁሴ ነው የሚሻለኝ። ሀሰን አንተ ሀሰን ወይኔ ጉዴ ፈላ አንተ ወይኔ ሀሰን አንተ ሀሰን ይጋቡ ነው በሐላል ከዛ ሊተኙ ባይ ባይ I love you ምን ይባላል አሁን ምን ይባላል ምን ነበር ያልከኝ አልሰማሽም አመለጣት ፋሚሊዎች እቺ ልጅ ትወደኛለች አንቺ ትወጂኛለሽ የሴትነት እንትኑ ይዞሽ ነው የምትግደረደሪው እንጂ እኔ ታፈቅረኛለሽ ትላንትና ጓደኛሽን በቬሎ ሱፍ ለብሶ አገባት ስለዚህ እንደዚህ ልቀመጥ እነሱ እግርን ክፈተው እግርን ክፈት እነሱ ተጋቡ ሽምግልና ሳይላላኩ ሽምግልና ይሄ ማለት እኔም ጓደኛዬን ይዤ ሽማግሌ እና በግና ጋቢ አይ ምንድነው አይቤ ነው ማር ይዤ ሽማግሌ ልልክ ነውና አንቺ ቤት ነው ሽማግሌ መልከው አባትሽ ቤት ነው እሱ ልጠይቅሽ ነው የጠራሁሽ ዛሬ ማን ነው እንዳንተ ሳይንስ ልጅ ይቅርብኝ እና ምን ብልግና ነገር ነው እንዴ በሐላል አግብቼሽ እንተኛና ልጅ እንውለድ ማለት ብልግና ነገር ነው ተወኝ በቃ በእናትህ ተወኝ በእናትህ ጨጓራዬን አቃጠልከኝ እኮ ምን ነው የሚያምር ምስጋና ሰላም ውድና የተከበራችሁ የሐሰን ቲዩብ ፋሚሊዎች እንዴት ናችሁ የኔ ውድ ቤተሰቦች ደህና ናችሁ እኔ ያለው አልহামዱሊላህ ቆይታ ስራ ጤና ሁሉ ሰላም እኔ ጋር ምንም አይልም ዛሬ መጥቻለሁ የኔ ውድ ፋሚሊዎች ባለፈው ነው እራት ተጋብዤ ነበርና ከማሂ ፍቅር ጋር በጣም ብዙ ደስ የሚሉ ነገሮችን አሳለፍኩኝ የኔ ውድ ፋሚሊ ለካ አይታችኋል ነበራችሁ እናንተ ከናንተ ጋር መቼም ምንም የደበቁት ነገር የለም ስበላ አይታችኋል ስጠጣ አይታችኋል ማሂን ስሰማት አይታችኋል የኔ ፍቅር በጣም ነው የምጣፍጠውና በነገራችን ላይ ማሂን መንገድ እንኳን እንዲየሄድን ምናምን እሰማታለሁና ትላንትና ወላሂ በጥፊ መታኛለች ፋሚሊዎች አሁን ለወቀሳ ምናምን አይደለም ለወቀሳ ነው የመጣሁት እንደውም ትላንትና እውነቴን ነው ወላሂ እየማልኩኝ መቼም አልዋሽማ በጥፊ መታኛለች ጫ አርጋ ማለት ነው ለምንድን ነው የመታች ካላችሁኝ ደግሞ መንገድ ላይ ሰው እንደዚህ በተሰበሰበበት ትልልቅ ሰው ባለበት እኔ ሳላቅ ወሬ እየቀባጠርኩኝ ይሄ ልምድ መጥፎ አይደል ለምዶብኝ ብዬ ጉንጯን ሳምኳት ማለት ነው ከዛ ሰው ባለበት መንገድ ላይ እንዴት ትስመኛለህ ብላ ስመታኝ ሰው በሌለበት ስምሻለሁ ብዬ ዛሬ ይኸው እዚህ ሰው የለም እዚህ በግድ ነው መገረጨጫት እዚህ ትመታኛለች እስኪ እናያለን እና ፋሚሊዎች ማሂን ዛሬ መጣራት ለአንድ ነገር ነው ምነግራት ሚስጥር ማለት አይቻል ሚስጥር አይደለም ምነግራት ነገር አለ የምነግራት ነገር ደግሞ ምን መሰላችሁ ፋሚሊዎች እንዴት ነው አምሮብኛል ዛሬ ፋሚሊዎች ወፍር ያለው ደግሞ በተደጋጋሚ ወፍራሃል ማሻአላ ምናምን እየተባልኩ ስለሆነ ወፍር ያለውና አልহামዱሊላህ ያው ውፍረት ይሻላል ከመክሳት ሰው ስትከሱ ያገረጣቸዋል ምን ሆነ ነው የከሰርከው እንደዚህ አይባልምና ግን ያው እኔ አልከሰውም ምንም ማለት ትንሽ ወፍር ያለው ለማንኛውም ማሂን ዛሬ የፈለኳት ምክንያት እዚህ ነው ብያታለሁ ያለሁት ያው ግቢ ማለት ይሄ ብዙ ጊዜ ቪዲዮ የምንሰራበት ግቢ እዚህ ድረስ ነው ብያታለሁ እየመጣች ነው እና የሆነ ነገርም አዘጋጅቻለሁ ላሳያችሁ ፋሚሊዎች ይሄው በፌስታል ሸከፍ አድርጌ ያስኩት እሷ ሴቶች ስለሚቆዩ ሴቶች በአጠቃላይ አርፋጅ ናቸው ይቀባባሉ ነው ፊታቸውን ይቀባባሉ ዱቄት ምናምን ማይቀቡት ነገር የለም ማሂ ደግሞ አሁን ስትመጣ ዱቄት ተቀብታለች አልተቀባችም እሱ ቼክ እናደርጋለን ፊቷን በዚህ በቲሸርት በነጭ ሸርት ይጠርግና ዱቄት ተቀብታ ነው የምታረፍደው ምን እያደረገች ነው
ሁሌ ያረፈደች የምትመጣው ማሂ የሚለውን እሱንም ቼክ እናደርጋለን። እና ደግሞ እንትን ልጠይቃት ነው ሽማግሌ እናንተ ቤት ልልክ ነው እና እዚህ እናንተ አንቺ ያለሽበት ቤት ነው ሽማግሌ መልከው ወይንስ እዛ ፋዘርሽ ጋር ነው መልከው እየጠይቃታለሁ። ከዛ እሷ የፈለገችበት ሽማግሌ ልካለሁ ማለት ነው። ሁሉም ሰው ሽማግሌ እየላከ ነው። ከትናንት ወዲያ ነው ጓደኛዬ አግብቷል እና አንደኛ ሚዜ ነኝ፣ ግን ቪዲዮ ላይ ምናምን አልነበርኩም እና እኔም አሁን ማሂን ሳገባ ጓደኛዬ አንደኛ ሚዜ ነው የኔ ማለት ነው። ያገባው ትናንት ነው ያገባው፣ ትናንት ነው ያገባው እና ሰርጉን የማሂን ሽምግልና ስልክ ሰርጌን እሱም የኔ ሚዜ ነው። ሌሎች ሚዜዎች ይቀጥላሉ አሉ። ሽርጉድ የሚባሉ ሚዜዎች አሉ ከኋላ የሚደረደሩ 1 4 5 እነሱም ይኖራሉ። እነሱን ይዤ ሽማግሌ ይዤ ነው የሚሄደው። መቼም ብቻዬን በጊዜ ምናምን አልሄድም። ለማንኛውም ማሂን ላገባት ነው ፋሚሊዎች እና ይሄን ልነግራት ነው ዛሬ። ሽማግሌ ሊላክ ነው። በዛውም ግን ዝም ተብሎ ሽማግሌ አይላክም። አይ እንዳትልክ ካለችኝ እያያችሁኝ ነው ፌንት የምበላው ፋሚሊዎች። ምን ድራማ ልሰራ ነው ባይዞኝ ፌንት ልበላ ነው። አይ ካለች ጭልጥ ባንዴ ነው የምወድቀው። እዚህ ጋር ምን እዛ ጋር ምን ያለችኝ ቦታ ላይ ጭልጥ ነው የምለው። አስጨንቄ አሳብጄ ነው መለካት። ከተስማማች ግን ፌንት አልበላም። በዛው አርጌ ሰማትና ታይ ወደ ሽምግልና ነገ ነው የምልከው ማለት ነው። ለማንኛውም ፋሚሊዎች ማሂን እንጠብቃት። እስከዛ ግን የኔን ቻናል ለምንድን ነው ሰብስክራይብ ማታረጉት? የኔን ቻናል ሰብስክራይብ እያደረጋችሁ 30 ምናምን እኔ እንጃ ስንት እንደደረሰ 32 ነው ምናምን ደርሷልና 3 ሊገባ ነው 4 5 40 50 ሲገባ እኔ ለራሴ 50ን አከብራለሁ እና 150 እንደምታስገቡት ተስፋ አረጋለሁ። 150 አስገቡትና ላከብር ነው 150ን አከብራለሁ በዛው እና ሼር አድርጉት። ይሄን ቪዲዮ ላይክ ስታደርጉት ነው ቫይራል የሚሆነውና በቃ ላይክ አድርግ። ዝም ብለህ ቪዲዮን ከምታይ ላይክ እያደረግክ ማለፍ ነው። ላይክ እያደረግሽ ዝም ብለሽ ላይክ አድርጊ እና ማሂን ፋሚሊዎች እንጠብቃት ወይንስ እየጨፈርን አይደል? ማሂን እንጠብቃት ፋሚሊዎች ከኔ ጋር እየጨፈርን ማለት ነው። እንደዚህ እንዴት አብዶ ከነፈልሽ ተብሎ ሲወራ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እምላለሁ ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም። ምን ያህል ብታድል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ። ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ትወጂኛለሽ ወድሻለሁ የእውነት የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ የመጀመሪያዬ የፍቅር ማያዬ ግርማ ሞገሴ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ ልቤን አጠመድሽው በፍቅርሽ ገዛሽው። ፋሚሊዎች ማሂ መታለች። ቆንጂዋ ልጅ መታለች። መነጽር አድርጋ እንደኔ አይነት ማች እንደኔ ግን ማች ልብስ አልለበሰችም። እሷ ነጭ ልብስ ብቻ ነው የለበሰችው። ነጭ ልብስ ለበሽ አላልከኝም? ቲሸርት ለበሽ ብሎኝ ነው። ቲሸርት ለበሽና መነጽር ደግሞ ራስሽ የገዛሽው በራስሽ ብር ሄደሽ አካብተሽ የገዛሽው መነጽር ለብሰሽ ነው ያልኳት። ለብሳ መጣች። እኔም በራሴ ብር ራሴ የገዛሁት መነጽር አድርጌ ነው የመጣሁት። አንቺ ስጉን ቆናም ነሽ። ስጦታ አትሰጪኝም ለኔ? የአበሻ ምስጋና መጨረሻ ጥፊ ማለት ይሄ ነው። አንተ ስንት ጊዜ ነው የሰጠው የአበሻ ምስጋና? ምን በቃ በጥፊ መታኝ። መቼም በቃ
በጥፊ መታኝ። በቃ በቃ ኦኬ ነው። በቃ እንዳትናደጂ። ስሞ ጨረሳት ሊሉ ነው። ምን እንዲህ ተሸክሜ እዚህ ወይኔ አንተ ገብዳል ማለት ነው። ሴትዮ እኔን አትችይኝም። ከኔ እኮ ወፍራም ነሽ። መጀመሪያ ይሻል ነበር ቤተሰቦቼ። አንተ ባዶናል። እኔ ወፍራም ነሽ አንተ አንተ እና እንዴት ነሽ? ቆይታ፣ ስራ፣ ቀን፣ ጤና፣ ውሎ እንዴት ነበር? ሁሉም አልሐምዱሊላህ በጣም ደስ ይላል። ደስ ይላል። ውሎ አሪፍ ነበር። ተመችቶሻል? አንተ ጋር አሪፍ ነው? እኔ ጋር አሪፍ ነው። ካንቺ ባይሻልም። ሰላም አለይኩም የኔ ውድ ቤተሰቦች ደህና ናችሁ? ያው አሰን ታውቁታላችሁ እብድ ስለሆነ ሰላም እንዳለላችሁ ራሱ ጤነኛ ነኝ ነው ጤነኛ ሰላም እንዳለላችሁ ራሱ እያረጋ ያለው እሺ። እና በጣም ነው የምወዳችሁ የኔ ውድ ቤተሰቦች። እሺ ማሂ ዛሬ የጠራሁሽ ለአንድ ነገር ፈልጌሽ ነውና በመጀመሪያ ጥሬና ክብረሽ እዚህ ላይ ስለመጣሽ አመሰግናለሁ። ችግር የለውም። ግን እኔ መጀመሪያ በጣም ማለት መጀመሪያ እኔ ነበር አስቤ ነበር። እንዴት አሰብከው ግን? ልጋብዝ ነበር። አይ እኔ አልጋብዝሽም። በዚሁ ዘጋ አይተሽል ፊስታሉ የሆነች ነገር አለች። ዝም ብለሽ ሆድሽን እንዳይርበው እና አምጣው እስቲ አምጣው። አይ መጀመሪያ እኔ እና አንቺ እናውራ። ትላንትና እኔ ላምጣ ትላንትና የሆነ እንትን አየውና ቆይ ላምጣ። ነይ ቆይ እኔ አሁን የፈለግኩሽን ምክንያት ልንገርሽ። እሱን ተይው። ትላንትና ልቀቀኝ። ምንድነው? ላምጣ። ሴትዮዋ በሆዷ አትደራደርም እንዴ? ታንከሩድ ምን ትመስል? ገባኝ። ፋሚሊዎች ሴትዮዋ በሆዷ አትደራደርም። ላላ መብላት ትናንትና ምናምን ይለኛል እንዴ? ምግብ ይዘህ እንዴት ስለ ትናንት ልታወራኝ ትችላለህ? ትናንትና አላውቀው ያውቀኝ። እኔ ልነግርሽ እኮ ነው ትናንትና ምን ተፈጠረ የሚለውን ሳትሰሚ አለክ። የኔ ቆንጆ እኔ በጣም ነው የምወድሽ። አመሰግናለሁ። ወላሂ እኔ አላህ ይወደደ በይ። አላህ ይወደደ። ሁላችንም አላህ ይወደደ። አሜን። አይ ላቭ ዩ። አይ ላቭ ዩ። ምን ይባላል? አሁን ምን ይባላል? ምን ነበር ያልከኝ? አልሰማሽም? አመለጣት። ፋሚሊዎች እቺ ልጅ ትወደኛለች። አንቺ ትወጂኛለሽ። የሴትነት እንትኑ ይዞሽ ነው የምትግደረደሪው እንጂ እኔ ታፈቅረኛለሽ መሰለኝ። ማን ነው ትወጂኛለሽ? ብንጋባ ማለት እመችኝ ነው በዚህ አስተያየትሽ ትብላተይ። አንቺን ግን አገባው ማለት ኳስ ማንቸስተር ምናምን አይቼ ስመጣ መተሽ ሆስፒታል ቀጥቅጠሽ ነው ተሳክሚኝ አይደል? እንደዛ ነው ይመስል። እሺ በነገራችን ላይ የጠራሁሽ ለምን እንደሆነ ታውቂያለሽ? ትናንትና ጓደኛዬ አትሰሚኝም እንደ ሴትዮ ወደዛ በቃ እኔ እንደዚህ እናውራ። እንደዚህ ትናንትና ጓደኛሽን በቬሎ ሱፍ ለብሶ ስሚኝ፣ አስጨርሽኝ። እንደዚህ ነው ማውራት የፈለኩትኝ። ጀርባዬ ላይ የሚቆም ሳር። እሺ እንደዚህ ይኸው እናውራ። ልጠይቅሽ ፈርቼ እኮ እያመቻቸውሽ ነው። ለምን አታስጨርሽኝም? ወሬን አስጨርሽኝ። ይኸውልሽ ምን አባቱ ነው ጮኸ ልጅ። እሺ ይቅርታ በቃ ናባንም ጮ። እሺ ልንገርሽ፣ ከምንጨቃጨቅ አንዴ እናውራ። ፋሚሊዎች በጉጉት እየጠበቁኝ ነው። አይናማ እስኪ ፍቅር አንተ ግን መች ነው በሰላም እንኳን የምታወራው? አውርቼ አይደል ላወራ መሰጠሽ። ገና ስጀምር ታቆሚኛለሽ ወሬን። እንደዚህ ሳላይሽ ካደርኩ እጨነቃለሁ። ፍቅሬ አይገባሽም ይህን አውቃለሁ። አቤት ያንቺ ሲገርማ። ተመቸሽ ጭፈረው? ወደድሽው? አመስግኝ። በጣም አመሰግናለሁ ሀሰን። አንተ ማለት በጣም ክፉ ሰው ነህ። ሜላት ክፉ ነሽ። ሀሰን ክፉ ነህ። እስቶች ጋር ነኝ። ፋሚሊዎች ቆይ ውሃዬን ላንጣ። ፋሚሊዎች ኑ ና፣ ካሜራማን ተከተለን።
ይኸው እዚህ ጋር ቁጭ ቆሻሻ እዛ ጋር ሄደን ጥሏል። አይቀመጥም። እዚህ ጋር ቁጭ ብለን ስለ ፍቅራችን እንወያይ። እኔ አልቀመጥም። ተቀመጥ። እሺ መጣሽ? አዎ እሺ ለያዝልህ። እሺ እሺ አሁን ለማዳመጥ ዝግጁ ነሽ? አዎ ልንገርሽ፣ ቅድም ያልኩሽን ለምን እንደፈለኩሽ ልንገርሽ። ምን መሰለሽ ቆንጂት፣ መነጽር ያስጠላብኛል። ላውጣው? አያስጠላም። ፋሚሊዎች መነጽሩ ያስጠላል? አያስጠላም። እሺ ግን እኔ አይንሽን ስለምወደው እየከለለኝ ነው እንዳልሰባብረው መነጽሩ። ወራ ያለብክ ያወጣሁት አስቀመጥኩት። ለማንኛውም ማይ ለምን እንደፈለኩሽ ልንገርሽ። ትላንትና ጓደኛሽን በቬሎ ሱፍ ለብሶ አገባት። እሺ ስለዚህ እንደዚህ ልቀመጥ? እነሱ እግርን ክፈተው፣ እግርን ክፈተው። እነሱ ተጋቡ፣ ሽምግልና ሳይላላኩ ሽምግልና። ይህ ማለት እኔም ጓደኛዬን ይዤ ሽማግሌ እና በግና ጋቢ ምንድነው አይቤ ነው ማር ይዤ ሽማግሌ ልልክ ነውና፣ አንቺ ቤት ነው ሽማግሌ መልከው? አባትሽ ቤት ነው? እሱ ልጠይቅሽ ነው የጠራሁሽ ዛሬ። ማን ነው? ምን ሚልከው ነው? አንቺ ጋር ነው። አንቺን ላገባ ሽማግሌ ልልክ ነው ወደ አንቺ እናንተ ቤት፣ እኛ ቤት። ስለዚህ ሽማግሌዎቹን ይዤ አጅቤ ስመጣ ለካ እኔ አልመጣም፣ እኔን የሚወክለኝ ሰው ነው የሚመጣው። በቃ ከጓደኞቼ አንደኛው ሽማግሌዎቹን ይዞ እናንተ ቤት ይመጣል። የቀለብኩ ምናምን አይደለም። እና እናንተ ቤት ነው ምልከው? አባትሽ ቤት ነው ምልከው? አንተ ቺርስ። አልፈልግም። ትቀልድ ነበር የሰጠው። ስለምን ሽማግሌ የምታወራው? ሽማግሌ ማለት ይሄ ፂም ያላቸው ትልልቅ ሰዎች፣ ፂምም ከሌላቸው ትልልቅ ሰዎች ምን ያደርጋል? ልጅህን ለልጄ ልጅሽን ለልጅ ምናምን ይላሉ የሚመጡና ሽማግሌዎቹ። አታውቂም እንዴ? ለምንድን ነው የሚሉት? ሊጋቡ ነው ባህላል፣ ከዛ ሊተኙ። እኔ እያልኩሽ ሸረሪ እባብ ለምን አይሆንም? እኔ ከአንቺ ጋር ካልኩ ለምን ትመጫለሽ? ደግሞ ምንም አይበላሽ አይገልሽ። ዳስ ቢያደርግሽ አሁን ነይ ሄደሽ አሁን እንደዚህ አይነት ቀልድ ይቀለዳል? እዚህ ጋር ውሃ አረክበት መቀመጥበት ቦታ እኔ ቆምልሻለሁ ከተስማማን። በጣም ነው የሚያስጠላው። እና ቁጭ በል። ለምንድን ነው የሩሽው? ሸራሪት ስለደነገጥኩ በጣም። እኔ መስሎትኩኝ አንተ ከስካሮት ከኔ ምን አገባኝ ታዲያ? እንዴ እኔ ከሮኩ ነው ከኔ ጋር ነው መሮጥ ያድብሽ። ፈርተሽ ምትሮጪ ነው ምንድን ነው? እባብ ያይሽ እኮ ነው የሚመስለው። ወይ ብለሽ ትንሽ እባብ ቢሆን እራሱ እኮ ምንም አይነት ከዛ ደነገጥኩኝ። ድንገት አየሁት። በቃ አደንግጬሽ እሺ አሁን ልቀቀኝ። ምንድን ነው የሚያሽኮረም? በዚህ ሳምንት ደግሞ በጣም እየተሽኮረመምሽ ነው። ስለምን ሽማግሌ ነው ያወራው? ቁም ነገር አውራ እስቲ እኮ ቁም ነገር ነው የማወራው። ሽማግሌ ላኩኝ ማለት ባህላል አንቺን አገባሽና ከአንቺ ጋር እተኛለሁ። ሽማግሌ ካላኩ ከዛ አስረግዝሻለሁ፣ ከዛ ትወልጃለሽ፣ ከዛ ልጅ ትንንሽ ልጅ ይኖርሽ፣ እንደኔ አይነት ልጅ ይኖርሽ። በየመንገዱ ምናምን አይጨፍርም።
እንዳንተ ሳይንስ ልጅ ይቅርብኝ እና ምን እንደዚህ ብልግና ነገር ታላልኩም። አንተ ልጅ ብልግና ነገር ነው እንዴ? እና በሐላል አግብቼሽ እንተኛና ልጅ እንውለድ ማለት ብልግና ነገር ነው? ተወኝ በቃ በእናትህ ተወኝ። በእናትህ ጨጓራዬን አቃጠልከኝ እኮ። ምን ነው የሚያምክ? ጨጓራሽን ምን ተቃጠለ እንዴ? እኔ ምን ብዬሽ ነው ያቃጠልኩሽ? አላውቅም። ካላቦች ማታውቂውን ነገር ነው እንዴ የምትዘባረቂው? እንጃ። እሺ አሁን ምን አልሽ? ምንም አላሉ። እሺ አሁን ምን አልሽ? ምንም አላሉ። ሽማግሌ ልኬ በሐላል እንተኛ። እንዳትጨማልቅ አልፈልግም። ሽማግሌ አልፈልግም። አልፈልግም። እንዴት ነው ሽማግሌ ማፈልጊው? አንተ ሽማግሌ እያለክ ሌላ ሽማግሌ አስፈላጊ ነው? አንተ የመሰልክሽ የወጣት ሽማግሌ ያለካ እኔ ማግባት አልፈልግም። እኮ ወጣቱ ነው ሽማግሌው። ወይኔ እቺ ምንድነው ችግሯ? ሴትዮ ዝም ብለሽ ቁጭ በይ። ሸረሪት ምንም አይልም። ወይኔ ጨለልኩኝ ዛሬ። እኔ እንደውም ይዤው ልምጣ። ላንጣው እሱ ነው ፈልጊው። ና ያማል እኮ ጤነኛ አይደለም። በእናትህ ይችል ስራ እሺ። ያስጠላ ምናለው እሺ በቃ እና ተስማማሽ? ሽማግሌዎቹን ተስማማሽ? ወልደን ይሄው እንደዚህ አየሽ አያምሩም? አንተም ልጆቻቸውን ልጃችንን ይዘን አይደለም አንተም ልጅ አሁን ያምኒጢ ልጃችንን ይዤ እንደዚህ እየነዳሁ አንቺ ቀብረር ብለሽ ሃይላንድሽን ይዘሽ ዋይ እየጠጣሽ እንዲያስፈልኝ ያጣገጥ እና በቃ ነኝ እንውለድ። በእናትህ አትችለኝም። ተው እኮ በቃ ነኝ ሽማግሌ ተቀበይና የምን ሽማግሌ ነው የምትለው አንተ? ሽማግሌ አትፈልጊም? አልፈልግም። አማርኛ ነው ምን አልፈልግም። ሽማግሌ አልፈልግም። ጁሴ ነው የሚሻለኝ። ሀሰን አንተ ሀሰን ወይኔ ጉዴ ፈላ አንተ። ወይኔ ሀሰን አንተ ሀሰን አቤት ምን ሆነ ነው? ምን ሆንኩ? ወድቄ ነው እንዴ? አይ አይደለም። ወድቄ ነው። እስቲ ምን ሆኜ ነው? ምንድነው? ምግብ አልበላህም ነበር? አረ በልቻለሁ። ምንድነው? ቆሸሸ ልብሴ። ስለ ልብስ ምንድነው እንትን የምትለው?